ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን አደረሳችሁ። ቪዲዮ ለመስራት አልተመቸኝም ነበረ ትናንትና ማለት ነው። ግን በዓል አስመስለውት እምር ድምቅ ፍክት ብለው ጨሪቃዎችዬ፣ የሁሉ ነገር ማስረሻዎቼ በጣም ነው የምወዳችሁ። ቅመምዬ፣ የኔ ውድ፣ የኔ ሽቅርቅር፣ የኔ ትንሽዬ፣ ሁሉ ነገር የሚያምርብሽ ድምቀት ምን አባቴ ላድርግሽ? እግዚአብሔር ከክፉ ነገር ሁሉ ይጠብቅሽ። ምቀኛሽን፣ አስመሳይሽን፣ ጥላትሽን ፈጣሪ ይያዝልሽ። እኛን እንዳስደሰትሽን ከንጉስሽ ጋራ እንደዚህ አሸብርቀሽ ተውበሽ መተሽ ስላስደሰትሽን በጣም ደስ ብሎኛል። የእውነት ከልቤ ማለት ነውና ዛሬ ደግሞ በቅመምዬ ቤት ቲክታክ ላይ ደግሞ ፋፈሽ ድምቅ ብለው ይመጣሉ። ሁላችሁም ማታ ላይ ቲክታክ እንዳትቀሩ ሼር ኮፒ ሊንክ እያደረጋችሁ ታብታብ እያደረጋችሁ የጨሪቃ ፋሚሊ አንድነታችሁ ታውቁታላችሁ። ምንም ጥያቄ የለውም እና ዛሬ ደግሞ በጣም ደስ የሚል ምሽት እንደሚሆን ባለሙሉ ተስፋ ነኝ። ሁላችሁም እንዳትቀሩ። ትናንትና ግን ቪዲዮ ለመስራት አልተመቸኝም ነበረ። ግን ጨሪቃዎች ሲመጡ አልኳችሁ በቃ እንዴት ደስ እንዳለኝ፣ እንዴት እንጃ ደስታዬን እንዴት ልግለጽላችሁ። በስደት ዓለም ውስጥ ሆናችሁ ያልኖራችሁትን በዓል እነሱ ኑረው ሲያሳዩን ውስጣችሁ ምን ያህል እንደምትደሰቱ እዛ ቦታው ላይ እየተገኛችሁ ያክል ነው የሚሰማችሁና ብዙ በዓላቶች አልፈውናል አይደለ? በስደት ዓለም ውስጥ ሆነና ደግሞ በዓል ሲሆን ደግሞ በጣም ስራ ይበዛል። ለምን እንደሆነ እኔ አላቅም። እኔ ብቻ ነኝ ወይስ እናንተንም ያጋጥማችኋል? ቤተሰብ እኔ የሆነ በዓል ሲመጣ በቃ ስራ ይበዛብኛል። ወይ ይዛይ ትወጣለች ሴትዮዋ፣ ወይ እንግዳ ይመጣል። በቃ እንጃ ትኩረቴን ነው ማጣው እና በጣም ነው የሚገርመኝና ግን ማታ ላይ ግን ወደ ክላስ ስገባ ደግሞ እንደዚህ እምር ብለው ሽብርቅ ብለው ቪዲዮ ሰርተው በዓልን አስመስለው የእውነት እኔ እንጃ ጨሪቃዎችን በምን አይነት ቃል ልግለጻቸው? ብዙ ነገር የረሳሁባቸው ልጆች ናቸው። እኔ እንጃ ሲከፋኝ የተደሰትኩባቸው ከፈጣሪ በታች ማለት ነው እና ምን እንጃ አላቅም። ፈጣሪ ከክፉ ነገር ብቻ ይጠብቃችሁ፣ ትልቅ ደረጃ ደርሳችሁ ለማየት ያብቃን። የዛሬ አመት እንዴት እንደነበረ ታውቃላችሁ? በጣም ደስ የሚል ነበረ። ከአመቱ ደርሰን ደግሞ እንደዚህ ደግሞ ስላየናችሁ በጣም ነው ደስ የሚለው። ቅመምዬ ደግሞ ሹርባሽ፣ ቀሚስሽ፣ ጌጣጌጥሽ እንዴት እንደሚያምር የኔ ቆንጆ። የእውነት በዚህ አጋጣሚ ግን የለበሰችው ልብስ ራሱ ወደድኩት ማለት ነው። ቅመምዬ ላይ ሳየው ወደድኩት እና ውድ ቤተሰቦቼ እንኳን አደረሳችሁ ለማለት ያክል ነው እና ሁላችሁ ምን ሆነሽ ነው የጠፋሽው ስትሉኝ ነበረ። ትናንትና ጧት ላይ ቪዲዮ ሰርቼ ነበረ እና ሀይሚዬን ስትሳደቡ የነበራችሁ፣ የሆነ ስታንቋሽሹ የነበራችሁ፣ ብሩኬን አፈቀር ነው ብላችሁ ግን እሱን ስላፈቀራችሁት ብቻ እሷን ስለምትናገሯት ቪዲዮ ሰርቼ ነበርና እኔ የተናገርኩት ሁሉንም ሰው አይደለም። የሆነ ሴት ሆናችሁ በሴት ላይ የምትፈርዱ፣ የምትሳደቡ፣ የምታንቋሽሹ ራስ ወዳድ የሆናችሁ ሰዎች ልቦና ይስጣችሁ ነው ያልኩት። ለራሳችሁ ክብር ይኑራችሁ ነው ያልኳችሁ። ገባችሁ አይደለ? አንዳንድ ጊዜ እንዴት መሰላችሁ ሀይሚና ብሩኬን እናውቃቸዋለን ምን አይነት ልጆች እንደሆኑ። ልክ እንደ እህት እንደ ወንድም ነው የምንወዳቸው። ምክንያቱም ከመጡበት ጊዜ አንስቶ እየተከታተልናቸው ምን አይነት ጸባይ እንዳላቸው፣ ምን አይነት ስነ ምግባር እንዳላቸው በጣም ጠንቅቀን ስለምናውቃቸው ነው። ገባችሁ አይደለ? የሆነ ነገር እንኳን ሲፈጠር የምንከራከርላቸው የምንተማመንባቸው ልጆች ናቸው። ቅመምዬ አታደርግም ብሩኬ አያደርግም ብለን የምንከራከርላቸው ልጆች ናቸው። በጣም ጨዋ ወልዶ ጨዋ ያሳደጋቸው መልካም የሆኑ ልጆች ናቸውና አንዳንድ ሰው የሰውን ማንነት ሳታውቁ ሰውን ዝቅ አታድርጉ። አብሶ ደግሞ ሴቶች የእውነት የሆነ ለሴት ልጅ ክፉ አንሁን። የእውነቴን ነው የምላችሁ እና አንዳንድ ጊዜ ነገ በኔ የሚባል አለ። ነገ ህይወታችሁ ምን እንደሚገጥመን እንኳ ሁላችን አናቅም። ገባችሁ አይደለ? በስደት ዓለም ውስጥ ነን ያለ ነው። ምን እንደሚገጥመን እንኳ ከሰዓታት በኋላ ሁላችንም በህይወታችን ውስጥ አናቅም እና አንዳንድ ጊዜ በሰው ላይ የምንፈርደው የምንናገረው ነገር እንጃ ይከብዳል እኮ ነገ ምን እንደሚያጋጥም አይታወቅም። እና እባካችሁ የሰው ልጅ የተዋዶ ተፋቅሮ ስታዩ ደስ ሊላችሁ ይገባል። የሆነ ከፍ ሲል ደስ ሊላችሁ ይገባል። ምክንያቱም እግዚአብሔር የተጻፈለትን ነው የሚኖረው አንድ ሰው። ገባችሁ አይደለ? ከእናንተ ህይወት ላይ ምንም የሚጨምረው የሚቀንሰው ነገር የለም እና እንደዛ ለማለት ያክል ነውና እህቶቼ በጣም አድርጌ አመሰግናለሁኝ። እየተረዳችሁኝም አላችሁ። አንዳንድ ያው እንትን ያላችሁም አንዳንድ ሰዎች አላችሁ። እኔ ሰውን አትሳደቡ፣ አታንቋሹ፣ ሴት ልጅ ዝቅ አታድርጉ
የሆነ ራስ ወዳድ አትሁኑ። ሁሉም ሰው ፈጣሪ የጻፈለትን ነው የሚኖረው። ባልም ይሁን ፍቅረኛም ይሁን ፈጣሪ የሰጣችሁን ነው የምትኖሩት። ካልሰጣችሁ የሰውን ነገር እያያችሁ ህይወታችሁን አታበላሹ ለማለት ያክል ነውና ውድ እህቶቼ መልካም ጊዜ። ማታ ግን ማንም ሰው እንዳይቀር ማታ ላይቭ ላይ በሀይሚዬ ቤት ማለት ነው